እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው የማዳን ተስፋ እንዳለው በከባድ ሁኔታ ውስጥ የምታልፉ በአስቸጋሪ ሁኔታ ውስጥ የምታልፉ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። እግዚአብሔር ሆይ ከዚህ ሁኔታ የምወጣበት መንገድ አለ ወይ? አሁን ካለሁበት ሁኔታ እኔ የምወጣበት መንገድ አለ ወይ ብዬ እየጠየቅኩኝ በነበረበት ሰዓት እግዚአብሔር እንደዚህ ያለኝ በባህር መካከል መንገድን የሚያደርግ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል። ተቤዥቻለሁና አትፍራ፣ በስምህ ጠርቼሃለሁና አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ ይላል። አሁን ካላችሁበት ሁኔታ የምትወጡበት የመዳን ተስፋ አላችሁ። ማነው ተስፋ የላችሁም ያላችሁ? ማንም ባይደርስላችሁ እግዚአብሔር ይደርስላችኋል። በማይለወጥ ኪዳን የሚወዳችሁ አምላክ አላችሁ። ሁልጊዜ ይመራሃል። ፀሐይ ባቃጠለው በደረቅ ምድር ፍላጎትን ያረካል። አጥንቶች ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። በምንጩም እንደማይቋረጥ ወንዝ ትሆናለህ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ በኢሳይያስ መጽሐፍ ምዕራፍ 43 ቁጥር 16 ላይ መነሻ በማድረግ ሲሆን የመልእክታችንም ሐሳብ እግዚአብሔር መንገድ ያዘጋጃል የሚል ይሆናል። አሁን ያነበብኩላችሁ የእግዚአብሔር ቃል ሲናገር በባህር መካከል መንገድን በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል ብሎ ይነግረናል። እግዚአብሔር ለሕዝቡ ያለው ፍቅር እንደማያልቅ እንደዚሁም እግዚአብሔር ለሕዝቡ ያለውን የማዳን ተስፋ የሚናገርበት ክፍል ነው። በዚህ ጊዜ የእስራኤል ሰዎች በጠላቶቻቸው ተማርከው በግዞት በባቢሎን ምድር የነበሩበት ጊዜ ነው። ስለዚህ በባቢሎን በግዞት ላሉ በእስራት ውስጥ በብዙ ችግርና መከራ ውስጥ ላሉ የእስራኤል ሰዎች እግዚአብሔር አምላክ በኢሳይያስ መጽሐፍ ምዕራፍ 43 ላይ የሚነግራቸው የማያልቀውን ፍቅሩን ደግሞ የማዳን ተስፋውን እሱ ለነሱ ያለውን ታማኝነትና የማይለወጥ ቃል ኪዳን የሚናገር ክፍል ነው። እንደምታውቁት የኢሳይያስ መጽሐፍ ምዕራፎቹ ረዣዥም ናቸው፣ ሐሳቦቹ ጥልቅ ናቸው፣ ብዙ የትንቢት ሐሳቦችን ይይዛል። ስለዚህ ለነዚህ ሰዎች ኢሳይያስ እግዚአብሔርን ሲያስተዋውቀው እንደዚህ ይላል፣ መንገድን የሚያደርግ እግዚአብሔር ብሎ ያስተዋውቀዋል። እነዚህ የእስራኤል ሰዎች በጠላቶቻቸው ተማርከው በግዞት ውስጥ ነው የነበሩት። ቤታቸው ፈርሶ መቅደሳቸው ፈርሶ በተስፋ መቅረት ውስጥ ነው የነበሩት። በአስቸጋሪ ሁኔታ ውስጥ ነበር የነበሩት። በማይቻል በስቃይ ውስጥ ነበረ የነበሩት። ስለዚህ ከነበሩበት ሁኔታ የተነሳ የነበራቸው ጥያቄ ደግሞ ነበረ። ጥያቄያቸውም ከዚህ አስቸጋሪና ከባድ ሁኔታ መውጫ መንገድ አለ ወይ? ወዳጆቼ ሕይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ብቻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች ማናቀው ሸክም መጥቶ ይጫነናል። እሱ ብቻ አይደለም፣ ግራ እንጋባለን። እርግጠኛ መሆን ሁሉን ያቅተናል። እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ እንደተጫናችሁ የሚሰማችሁ፣ እንዳለቀላችሁ እንዳበቃላችሁ የሚሰማችሁ ሰዎች እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው የማዳን ተስፋ እንዳለው በከባድ ሁኔታ ውስጥ የምታልፉ በአስቸጋሪ ሁኔታ ውስጥ የምታልፉ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። እግዚአብሔር ሆይ ከዚህ ሁኔታ የምወጣበት መንገድ አለ ወይ? አሁን ካለሁበት ሁኔታ እኔ የምወጣበት መንገድ አለ ወይ ብዬ እየጠየቅኩኝ በነበረበት ሰዓት እግዚአብሔር እንደዚህ ያለኝ በባህር መካከል መንገድን የሚያደርግ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል። ተቤዥቻለሁና አትፍራ፣ በስምህ ጠርቼሃለሁና አንተ የኔ ነህ።
በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ። አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ ይላል። አንድ አይነት ነገር የሰለቻችሁ ወደ አዲስ ነገር መግባት የምትፈልጉ አሁን ካላችሁበት ሁኔታ መውጣት የምትፈልጉ መውጫ መንገዱ ግን ግራ የገባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ እኔ መንገድን አዘጋጃለሁ። እኔ መንገድን አዘጋጃለሁ። የምትወጡበትን መንገድ አዘጋጃለሁ። እልፍ የምትሉበትን መንገድ አዘጋጃለሁ። ይሄ ምዕራፍ የሚያወራው እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር፣ እግዚአብሔር ለሕዝቡ ያለውን የማዳን ተስፋ፣ እግዚአብሔር ለሕዝቡ ያለውን ታማኝነት፣ እግዚአብሔር ለሕዝቡ ያለውን የማይለወጥ ኪዳን ነው የሚያወራው። ሄሎ በዛ አስቸጋሪ የብቸኝነትና የመከራ ህይወት ውስጥ እያለፋችሁ ያላችሁ ሰዎች ከኪሳችሁ ያለው ገንዘብ ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። ሰዎች ለእናንተ ያላቸው ነገር ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። አሁን ካላችሁበት ሁኔታ የምትወጡበት የመዳን ተስፋ አላችሁ። ማነው ተስፋ የላችሁም ያላችሁ? ማንም ባይደርስላችሁ እግዚአብሔር ይደርስላችኋል። በማይለወጥ ኪዳን የሚወዳችሁ አምላክ አላችሁ። እግዚአብሔር መንገድን ያዘጋጃል። ወዳጆቼ ቅድም እንደነገርኳችሁ መንገዳችሁ በጨለማ ሲዋጥ ህይወት የማይታለፉ በሚመስሉ መሰናክሎችና ፈተናዎች የተሞላች ናትና ልክ መንገዳችሁ በጨለማው ሲገባ ግራ ሲገባችሁ ባልገባችሁ ሁኔታ ውስጥ እያለፋችሁ ስትመጡ የሚሰማችሁ ነገር አለ። ብቸኝነት እንደጠፋችሁ ይሰማችኋል፣ እንዳለቀላችሁ ይሰማችኋል። ነገር ግን መንገድ አድራጊ፣ ተስፋ ሰሪ፣ ተስፋ ሰጪ፣ ተአምራት ሰሪ የሆነ አምላክ እግዚአብሔር እንዳላችሁ ልነግራችሁ ላስታውሳችሁ ፈልጋል። ወዳጆቼ እግዚአብሔር መንገድን የመፍጠር ታሪክ አለ። እግዚአብሔር በውሃ ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእቶን ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእስር ቤት ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ ነው። ወዳጆቼ በችግር ዙሪያ መንገድ ማድረግ ያለ ነገር ነው። በችግር ላይ መንገድ ማድረግ ያለ ነገር ነው። በችግር ውስጥ ግን መንገድ ማድረግ ልዩ ነገር ነው ያላችሁ። በባህሩ ዙሪያ አይደለም ያለው፣ እሱ ቢች ዳር ነው። ወይም ደግሞ በባህሩ ላይ አይደለም ያለው፣ በባህሩ መካከል አለ። በኃይለኛ ውሃ መካከል መንገድን የሚያደርግ አለ። በችግራችሁ ዳር ዳሩን ጥግ ጥጉን መንገድ አደርጋለሁ ሳይሆን ያለው እግዚአብሔር አሁን ካላችሁበት ሁኔታ የምትወጡበትን መንገድ እግዚአብሔር አምላክ በዛ በማዕበሉ መካከል ያደርገዋል። በፈተናችሁ መካከል ያደርገዋል። ደግሞ መጽሐፋችሁን ስታነቡ ትዝ ካላችሁ ባህር በእስራኤላውያኖች ዘንድ የሁከትና የረብሻ የክፉ መኖሪያ ምሳሌ ነው። ወዳጆቼ በሁከት ውስጥ፣ በረብሻ ውስጥ፣ በፈተና ውስጥ፣ በማዕበል ውስጥ ያላችሁ ሰዎች ወዳጆቼ መንገድን በችግር ዙሪያ ማድረግ ያለ ነገር ነው። በችግር ውስጥ ማድረግ ግን ልዩ ነገር ነው። ኢሳይያስ በባቢሎን ምድር በግዞት በባርነት ለነበሩ ቤታቸው መቅደሳቸውም ለፈረሰባቸው የእስራኤል ሰዎች በባህር መካከል በኃይለኛ ውሃ መካከል መንገድን እንደሚያደርግ ከመንገሩ በፊት ስለ እግዚአብሔር ማንነትና ባህሪ አስታውሳቸዋል። ለምን መሰላችሁ? አይናቸውን ከእግዚአብሔር ላይ አንስተው ሁኔታቸውን እያዩ ጨለማቸውን እያደነቁ ስለነበረ እንደዚህ ይላቸዋል። ቁጥር 15 ላይ እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ የሚለውን ቃል ቁጥር 15 ላይ ይነግራቸዋል። እኔ እናንተ ቅዱስ የእስራኤል ፈጣሪ ምን እያላቸው ነው? እናንተ በየትኛውም ሁኔታ ውስጥ ኑ፣ ግን በአጋጣሚ አልመጣችሁም፣ በእግዚአብሔር ፕሮግራም የመጣችሁት። ስለዚህ የእርግጠኛ እንድትሆኑለት መጀመሪያ እግዚአብሔር ስለ ባህሪው ይናገራል። እኔ እናንተ ቅዱስ እንከን የሌለብኝ ንጉሳችሁ ነኝ። በእናንተ ላይ ገዢና አስተዳዳሪ አሁን ያላችሁበት ሁኔታ አይደለም። ዛሬም ንጉሳችሁ እኔ ነኝ፣ ገዢው እኔ ነኝ፣ አስተዳዳሪው እኔ ነኝ፣ የማስወጣውና የማስገባው እኔ ነኝ። እግዚአብሔር ንጉሴ ነው የሚል ሰው ካለ አሜን ይበል። እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ አለ። እሱም ብቻ አይደለም የሚለው 43ኛው ምዕራፍ ቁጥር 1 ሲጀምር እንደዚህ ይላል። ተቤዥቻለሁ፣ አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ አሁን ወደ ቤት ልንመለስ ነው። አሁን የባርነትና የግዞት ዘመን ሊያበቃ ነው። መውጫ የለም ብለህ ፈርታል። መንገድ የለም ብለህ ፈርታል። አሁን ያለበት አዙሪት ሊያበቃ ነው። አዲስን ምዕራፍ ልትጀምር ነው። ከመከራ ወደ ረፍት ልትገባ ነው። ከችግር ወደ በረከት ልትገባ ነው። እግዚአብሔር መንገድን ያዘጋጀ እና እንደዚህ አለ፣ ተቤዥቻለሁ፣ አትፍራ፣ አትፍራ፣ አትፍራ። ያለበት ሁኔታ ውስጥ አትሞትም። ህይወት እንደዚህ እንደሆነ አያበቃም።
ተቤዥቼሃለሁ፣ ዋጋ ከፍዬብሃለሁ። እኔ ባንተ ላይ ኢንቨስት አድርጌያለሁ። የእግዚአብሔር ካንተ ጋር መሆን ልዩነት ያመጣል። በሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው። በሳቱ ውስጥ መንገድ ማድረግ ልዩ መንገድ ልዩነት ለሚቴል እግዚአብሔር አምላክ የእስራኤልን ሕዝብ እንዴት እንዳዳናቸው መጽሐፍ ሲናገር እንደዚህ አለ። ቸርነትን አላሰቡም፣ በቀይ ባህር አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። ለእስራኤል ሰዎች በቀይ ባህር መንገድ የከፈተላቸው ቸርነትን አስበው አይደለም። መጀመሪያ ላይ በመንገዳቸው መጀመሪያ ቀይ ባህር ላይ አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። መንገድን ከፈትክላቸዋል። እግዚአብሔር ስለ ስሙ በእናንተ ላይ ስለተጠራው ስሙ መንገድን ያዘጋጅላችሁ። አንደኛ እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። የሰው መንገድ መድረሳችንን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጅላቸዋል። ወዳጄ ራስን በምድረ በዳ ውስጥ ስታገኘው የጠፋ እንዳይመስል የጠፋ እንዳይመስል። እንደው በጣም የምወደው ቃል እንደዚህ ይናገራል። ሁልጊዜ ይመራሃል። ፀሐይ ባቃጠለው በደረቅ ምድር ፍላጎትን ያረካል። አጥንቶች ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። በምንጩም እንደማይቋረጥ ወንዝ ትሆናለህ። እግዚአብሔር ሁልጊዜ ደከመ አይደል፣ አቃተ አይደል፣ ሁኔታዎች ከምታስባቸው በላይ ናቸው አይደል፣ የምታልፍበት ሁኔታ ከባድ ነው አይደል። እግዚአብሔር እንደዚህ ይላል፣ እኔ ሁልጊዜ ማለት ነው። ስትችል ብቻ አይደለም፣ ስትጸልይ ብቻ አይደለም፣ ሲሳካል ብቻ አይደለም፣ ስታውቅ ብቻ አይደለም፣ ሳታውቅም፣ ሲኖር ብቻ አይደለም፣ ሳይኖርህም እመራሃለሁ። የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም። ለዚህ ነው መንገድ የሌለ የሚመስልህ እንጂ እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ። ሁለተኛ እግዚአብሔር በጨለማ ውስጥ መንገድን ያዘጋጃል። ጨለማ ዙሪያውን ማወቅ የማትችሉበት ሁኔታ ማለት ነው። የህይወት ትርጉም ያጣችሁበት ሁኔታ ማለት ነው ጨለማ። ራስን በጨለማ ውስጥ ካገኘኸው አልቆልኛል ብለህ እንዳታስብ፣ በምታየው ሳይሆን ሁሉም በሚያየው እግዚአብሔር እንድትደገፍ ነው። አንተ የህይወት እንቅስቃሴ፣ የራእይ መዳረሻ፣ የነገር ተስፋ፣ የአይኖችህ ነገሮችን የሚያዩበት መጠን አይደለም። አንተ በማየትህ ላይ ሳይሆን ሁሉም በሚያየው እግዚአብሔር ላይ እንድትተማመን እግዚአብሔር ይፈልጋል። ኢሳይያስ 58 ቁጥር 11 ሲናገር እንደዚህ ይላል፣ እውሮችን በማያውቁት መንገድ እመራቸዋለሁ፣ ባልተለመደ ጎዳና ወስዳቸዋለሁ። አየህ፣ እግዚአብሔር በጨለማ ውስጥ መንገድ እንዳለው የምታየው እውሮችን አለ በማያውቁት መንገድ እመራቸዋለሁ። ከዚህ በፊት ሄደውበት በማያውቁ ባልተለመደ ጎዳና ወስዳቸዋለሁ። ከዛስ ጨለማውን በፊታቸው ብርሃን አደርጋለሁ፣ ጎርባጣውን ስፍራ ጨካኙን ምድር ቀና አደርገዋለሁ ነው የሚለው ሌላኛው ትርጉም። ጎርባጣውን ስፍራ አስተካክላለሁ። ይህን አደርጋለሁ፣ አልተዋቸውም። ሶስተኛ እግዚአብሔር በአጣብቂኝ ውስጥ መንገድ ያዘጋጃል። ወደፊትም ወደ ኋላም መንገድ በሌለበት ሁኔታ ውስጥ ራስን ካገኘኸው ግራ እንዳይገባ፣ የጠፋ እንዳይመስልህ። አጣብቂኙ አዳኝን እንድጠብቀው ነው። መፍጨርጨርን አቁመ እግዚአብሔር እንድጠብቀው ነው። ስማ፣ በመረዳትህ ላይ ሳይሆን በረዳትህ ላይ ተደገፍ። እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው፣ የማዳን ተስፋ እንዳለው በከባድ ሁኔታ ውስጥ የምታልፉ፣ በአስቸጋሪ ሁኔታ ውስጥ የምታልፉ፣ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል።